መሀላችን የክብር ዶክተር ቢኒያም በለጠ ስላለ የመቄዶንያ መስራች ሞቅ አድርጋችሁ ወደዚህ ጋብዙት። እስኪ ቢኒ ወደ መድረኩ። ሰላም ሰላም ናችሁ? እንዴት ነህ? ሰላም ነህ? እንዴት ነህ? ና እስኪ ና። ያው እንዴት ነህ? ሰላም ይሆናል። ና ና ና እንዴ እንግዲህ ያው የአባይ ባንክና የመቄዶንያ ጉዳይ በእድሜ ራስ ወደኋላ ስንመለስ ታላቅና ታናሽ ናቸው እየተባባልን ነበርና ከዛን ጊዜ ጀምሮ የነበረውን ነገር እያወራራን ነው። እስኪ አንተም ደግሞ ስለ አባይ ባንክና ስለ መቄዶንያ ወዳጅነት ትንሽ ነገር እንድትል እድል እናመቻቸው። አዎ እንግዲህ አባይ ባንክ በጣም ትልቅ ባንክ ነው። አቶ የኋላ ገሰሰን እንግዲህ የዛሬ 4-5 ዓመት ነበር ማለቸው ፊት እዛ ቢሮ ሄደን በጣም ሰፊ ውይይት ነው ያደረግነው። ወደ ኦልሞስት 2-3 ሰዓት ነው ያወራነው አስታውሳለሁ። በጣም ደስ ብሎኝ ነበር በዛን ቀን የወጣሁት። ምክንያቱም ስለ መቄዶንያ የሚሰፋበትን መንገድ ብዙ ነገር እየመከሩን በምን መልኩ ሊያድግ እንደሚችል ብዙ ሀሳብ እየሰጡን እንደ ቤተሰብ ነበር ያወራነው። እንደ ስራ ኃላፊ ሳይሆን እንደ ቤተሰብ ሆነው ብዙ ነገር መክረውን ነበር። ያው እንደ ባለሙያም ፈንድሪዚንግ ምን ማድረግ እንዳለብን ስራችንን ለማሳካት ያላቸውን ሙያ በሚገባ አገሩን። ከዛ የኛ ጥያቄ የተለመደ ጥያቄ ነው። መጥታችሁ ጎበኙን አልናቸው። መጥተው ጎበኙ። ከዛ ጊዜ ጀምሮ እንግዲህ በተደጋጋሚ ምሳ በማብላት የገንዘብ ድጋፍ በማድረግ የመቄዶንያ እንግዲህ የቅርብ አጋር ነው አባይ ባንክ። አቶ የኋላ ገሰሰም እንደዛው ማለት ነው። ያው ብዙ ጊዜ ድርጅቱ ኃላፊ ሮሚያንስ ከሆነ ባንኩ በዛው መልክ ይሆናል ማለት ነው። እና ሰራተኞችንም በማስተባበር በመጎብኘት ምሳ በማብላት በተደጋጋሚ እንግዲህ የመቄዶንያ አጋር የሆነ ተቋም ነው አባይ ባንክ። ሁሉም የስራ ኃላፊዎችም የኛ ቤተሰብ ናቸው፣ ሁሉም የሚመጡ ናቸው። እና ቤተሰብ ነን ማለት ነው። በነገራችን ላይ እሺ ግዴለ ሀሳብ እንግዲህ ዛሬ የአባይ ሰዎች አባይ ባንክ ሰዎች እዚህ የተገኙት ለመቄዶንያ እስካሁን ያደረጉት ልግስና እንዳለ ሆኖ ዛሬም እንዴት ናችሁ ለማለት ነው። እና ከዛ አንፃር ይህ ልግስናና የድጋፍ ጉዳይ የዛሬ ሳይሆን ከአሁን በፊት የነበረም ነው እያለ ነው እንደገባኝ። አዎ በዛ ላይ ደግሞ ደስ የሚለው ነገር ሌሎችም በእርግጥ ይሄ ኤክስፒሪየንስ አሁን ትምህርት ቤቶችም ቅድም ከአባይ ባንክ በፊት ትምህርት ቤት መጥቶ ነበረ አንድ ትምህርት ቤት እና በጣም በሚገርም ሁኔታ አሁን ለሆነ ነገር ለማገዝ ስትል ተቋሙ ነው ለምሳሌ ቦርዱ ወይንም ስራ አስፈጻሚ ወይ ደግሞ ከፍተኛ የስራ ኃላፊዎች ይወስኑና አስተዋጽኦ ያደርጋሉ። መቄዶንያ ላይ ግን እየታዘብኩ ያለሁት ነገር ምንድነው? አሁን ለምሳሌ አባይ ባንክ ያደረገው ነገር ምንድነው? ከሰራተኛውም ከባንኩም ጭምር ነው ያስተባበረው እና አጠቃላይ ሰራተኛው ለእንዲህ አይነት ነገር መነሳሳቱ በጣም ደስ ይላል። እና ይሄ ሌሎችም ትምህርት የሚሆን አሁን ለሌላ ነገር አድርግ ብትለው ላይ ግዴታ የለብኝም በቃ ባንኩ ያምንበትን ያድርግ ይሄንን አይመለከተኝም ይልሃል። ግን ሁሉም ጋር በሚባል ሁኔታ አባይም ይሄን ኤክስፒሪየንስ ነው ያደረገው። ሁሉም ጋር በሚባል ሁኔታ ሰራተኛው እያንዳንዱ ሰራተኛ አስተዋጽኦ ያደርጋል፣ ተቋሙም አስተዋጽኦ ያደርጋል፣ እንደ ግለሰብ አመራሩም የራሱ አስተዋጽኦ ያደርጋል። እና በመጀመሪያ ለአባይ ባንክ ሰራተኞች እንዲሁም ቢኒ እንዳለው እንግዲህ ከስራ አስፈጻሚው ከአቶ የኋላ ጀምሮ እነዚህም ከፍተኛ የስራ አመራሮች ይህንን ሀሳብ ተቀብለው ወደ ታች በማውረድ ተፈጻሚ እንዲሆን ላደረጉት ከፍተኛ አስተዋጽኦ ምስጋና እናቀርባለን። በነገራችን ላይ ከአሁን በፊት አባይ ባንክ 2 ሚሊዮን ብር ለመቄዶንያ በመርዳትም ደግነቱን ያሳየብን። እስኪ ዛሬስ ወደፊትስ የሚለውን እየኖርን ነው የምናየው። ወደ ሜዳው ተወጡ። እስኪ ወደ ሜዳው ቢኒዬ ወደ የኋላ ገሰሰንና ቢኒያም አቶ የኋላ ገሰሰ የአባይ ባንክ ስራ አስፈጻሚ ናቸው። እንግዲህ እጃቸው ከምን
የሚለውን የርክክብ ስነ ስርዓት እናከናውናለን ማለት ነው። ያው እንግዲህ በምትመለከቱት በሰይፉ ኢቢኤስ እና በሰይፉ ሾው ላይ በቀጥታ እየተላለፈ ያለውን ፕሮግራም ነው። መቄዶንያ ለሚያስገነባቸው 2 ህንፃዎች ሁሉም የበኩሉን እየጣረ ነው። በቀጣይ እንግዲህ እጅግ የተከበሩ አቶ የዋላ ገሰሰ የአባይ ባንክ ዋና ስራ አስፈጻሚ እና አቶ ቢኒያም መድረኩ ላይ ናቸው ያሉት ለሁለቱ። እንዲሁም የተከበሩ አቶ ሰይፉ ፋንታሁንም ወደ መድረኩ ይወጣሉ። ፕሊዝ ሸፈን አድርገህ አምጣው። ቆይ እኔ ላምጣው። እኔ ምንም እዚህ ጋር እናንተ እንትን የምትሉት ነገር አለ። እኔ ምን አጨቃጨቀኝ? እንደዚህ አልመጣም እንዴ? እንደዚህ ትመጣለህ? እንደዚህ እንዴት ያለ ነገር ነው? ያው እንግዲህ ቀደም ሲል ስለ አባይ ባንክ ሰምተናል። ከተመሰረተ ጊዜ ጀምሮ እስካሁን የመጣበት መንገድ፣ በደንበኞች ያለው አመኔታ፣ ጎን ለጎን ደግሞ ማህበራዊ ኃላፊነትን ለመወጣት የሚሄድበት ርቀት፣ ይሄ ሁሉ በጣም የሚያስመሰግነው ነው። መጀመሪያ ለአባይ ባንክ ከልብ ምስጋና ማቅረብ እንፈልጋለን። በቀጣይነት እንግዲህ እጅግ ወደ ተከበሩት አቶ ዋላ ልውሰዳቸው እና ከዚህ ልግስና በፊት የሚሉት ነገር ካለ እንስማ። ይህን ፕሮግራም ስናስብ ሰራተኛውን ማሳተፍ አለብን። ምክንያቱም አንድ ሰራተኛ እዚህ ተሳተፈ ማለት በዙሪያ ያሉ ሰዎችን ማሳመን ገንዘቡ ብቻ ባንክ በራሳው ይህ ሁሉ ሰራተኛ ሲሳተፍ መረጃው በደንብ ይደርሳል። ያ ሰራተኛ አምኖበታል፣ ሌላ ሰው ለማሳመን እድል ነው። እዚህ ከሰራተኞች በአጭር ጊዜ ላሰባሰቡ ሳምንት ሰራተኞች 3 ሚሊዮን ብር አዋጥተዋል። በዚህ ላይ 7 ሚሊዮን ጨምሮ በአጠቃላይ 10 ሚሊዮን ብር ደስ ይላል። ያው ራሱ ቼኩ ራሱ የአባይ ባንክ በደንብ ይታይ። አባይ ባንክ ከሰራተኛ 3 ሚሊዮን፣ አባይ ባንክ በራሱ 7 ሚሊዮን፣ በአጠቃላይ 10 ሚሊዮን 10 ሚሊዮን። አንዴ ድገመው በእናትህ። እንዴ ድገመው። አነሰ 10 ሚሊዮን። ማን ሰራተኛው፣ አመራሩ፣ ባንኩ 10 ሚሊዮን። አባይ ባንክን በጣም ከልብ ነው የምናመሰግነው። ቢል እንግዲህ ጨምርበት እስኪ እንደዚህ ነው ይችላል። አባይ ባንክን በጣም ነው የማመሰግነው። ክቡራቱ የዋላም እንደገለጹት ሰራተኞችም የሀሳብ ሲቀርብላቸው በፍላጎታቸው ደስ ብሏቸው ወንድም እየነገረኝ ነበር ቅድም ሀሳቡ ሲቀርብላቸው ሁላችንም እንኳን እንደላገኘን ብለው በደስታ የተሳተፋችሁት። ስለዚህ በኢትዮጵያ ውስጥ ያላችሁ በሁሉም ነገሮች ያላችሁ የአባይ ባንክ ሰራተኞች ያደረጋችሁት ድጋፍ በአረጋውያን ስም ሆኜ ከልብ አመሰግናለሁ። ሰራተኛም እንደ ተቋምም ድጋፋችን ይቀጥላል። አብረን እንሰራለን። ብዙ ስራዎች የሚሄድ ማስበው መቄዶንያን መደገፍ በነገራችን ላይ በመቄዶንያ የታቀፉት ብቻ አይደሉም፣ ለሌላም ይረዳሉ፣ ለሌላ ተቋም ይረዳሉ፣ ለሚያስፈልጋቸው ሁሉ ይረዳሉ። ስለዚህ መርዳት የሚያስብ ሰው ሁሉ ለመቄዶንያ ሰጠ ማለት ለሚፈልገው ቦታ ይደርሳል እና በጣም የሚገርመው እሱ ነው። የመቄዶንያ ለየት የሚያደርገው ለመዝግቦ ላይ የያዛቸው ሰዎች ብቻ አይደለም፣ ለሌሎች ለሚያስፈልጋቸውም ይረዳሉ። እኔ በጣም የሚገርመኝ እሱ ነው የተለየ የሚያደርገው። እንግዲህ አንዳንዶቻችን በሰማነው ፍጥነት ቶሎ እንረዳ ይሆናል፣ አንዳንዶቻችን ደግሞ ዘግይተን እንረዳለን። የእሱ ጉዳይ ካልሆነ በስተቀር ይሄን ተቋም የሚያውቅ የዚህን ተቋም መረጃ የሰማ ሁሉ ለመደገፍ ወደኋላ ይላል ብዬ አላስብም። እዚህ መረጃውን ማድረስ እናንተም መረጃውን ለማድረስ የምታደርጉት ጥረት በጣም ጥሩ ነው፣ ይቀጥል። ቅድም እንዳልኩት ነው ሁላችንም ግን ጠያቂ መሆን አለብን። ቢኒያም ብቻ ሳይሆን ለዚህ ተቋም ሁላችንም ጠያቂ መሆን ያለብን። ባለን ተደራሽነት
ሁላችንም ጠያቂ ብንሆን ብዙ ነገር መስራት እንችላለን እና ሁላችንም ይሄን እናርግ። የሌሎች ተቋሞችም መደገፍ አለባቸው ነው የማስበው። የጊዜ ጉዳይ ካልሆነ ይደግፋሉ፣ ይመጣሉ። ይህን በጎ ዓላማ ለመደገፍ ወደኋላ የሚል ሰው አለ ብዬ አላስብም። ቢኒያምን እንግዲህ እድሜ እንዲሰጠው እንጸልያለን፣ በግል እንደግፋለን። እናንተንም የሚዲያ ባለሙያዎችንም እናመሰግናችኋለን። ይህን አስተባብራችሁ ሁላችሁን መረጃው እንዲደርስ ስላደረጋችሁ እናመሰግናችኋለን። መቀጠል አለበት። እግዚአብሔር ይስጥልን። ብዙ ነገር መክሮኝ ብዙ ይሳሳታል ይገረም። ለመጀመሪያ ጊዜ የአባይ ባንክ ቤተሰብ ሁናለኝ። እኔም ሆኜ በአገልግሎታቸው እንዲሁም በመግባራቸው ኮርቻለሁ። እንደ ግል ደግሞ ልሰጥ የምችለው ምስክርነት ይሄ ነው። የአባይ ባንክ ቤተሰብ ሁኑ እናንተም። እናመሰግናለን ከልብ። አመሰግናለን።